ሚካኤልን ሰው እኮ ወዶ አይደለም በነገራችን ላይ ሁሉንም ነገር የሚለምን። ኢያሱ ጋር ስትሄዱ ጠላቶቹን ድል የሚያደርግ ሰይፍ ይዞ ቆሞ እንዳትፈራ እንዳትደነግጥ ብሎ የሚናገር መልአክ ሆኖ ታገኙታላችሁ። ኦሪት ዘፍጥረት ምዕራፍ 16 ላይ ብትፈልጉት ከአጋር ጋር ልጇን ይዛ ስትሰደድ አይዞሽ አትፍሪ ብሎ ሲያበላት ሲያጠጣት ያለ ሰው ወዶ መሰለ ሚካኤልን እንጀራ የሚለምነው አጋርን ሲያበላት ስላየቁ ነው። ሰው ወዶ መሰለ ሚካኤልን እርዳኝ የሚለው እስራኤልን ሲራዳ ስለተመለከተ እኮ ነው። ከዋነኞቹ አለቆች መካከል አንዱ ሚካኤል ምን ሊያረጋይ መጣ ብሎ ሊረዳይ መጣ ብሏል። ይሄ ከፊት ለፊቱ የቆመው የእግዚአብሔር አለቃ ሚካኤል ነው የምንለው ለዛ ነው። ቅዱስ ሚካኤል እንኳን ለስጋችን ቀርቶ ለነፍሳችን የሚተርፍ ታላቅ መልአክ። ይሄው ኤልያስን እኮ አሳያችሁ። ከነበረበት መሬት ወደ ሰማይ እንዲሄድ ምግብ ብላ ያለው እሱ ነው። ዛሬም ቅዱስ ሚካኤል በነገራችን ላይ እንዲህ አይነት ሰባኪ ነው። ሚካኤል እንዲህ አይነት ሰባኪ ነው። ስብከት ምንድነው ብላችሁ ብትጠይቁት ሚካኤልን የምትሄዱበት መንገድ ሩቅ ነውና ምን አርጉ ነው የሚላችሁ? ብላ ቁረብ ነው የሚልህ። ሌላ ተአምር የሚመጣ እንዳይመስል ቁረብ ነው የሚልህ። ቶሎ ቶሎ ብላ ቶሎ ቶሎ ብላ ቅዱስ ሥጋውን ክቡር ደሙን ውሰድ። የምትጓዘው መንገድ ሩቅ ነው። የምትሄድበት የምትጠራበት አገልግሎት ሰፊ ነው። ስለዚህ ተዘጋጅ ነው። ቅዱስ ሚካኤል እንኳን ለስጋችን ቀርቶ ለነፍሳችን የሚተርፍ ታላቅ መልአክ። ሰው ወዶ መሰለ ሚካኤልን እርዳኝ የሚለው እስራኤልን ሲራዳ ስለተመለከተ እኮ ነው። ሰው ወዶ መሰለ እንዴ ሚካኤልን እንኳን ማብላትና መታደግ ቀርቶ የእግዚአብሔርን መንግስት አውርሰኝ ብለን እኛ ሚካኤልን ልጠይቀዋለን። ሚካኤልን ሰው እኮ ወዶ አይደለም በነገራችን ላይ ሁሉንም ነገር የሚለምን። ኢያሱ ጋር ስትሄዱ ጠላቶቹን ድል የሚያደርግ ሰይፍ ይዞ ቆሞ እንዳትፈራ እንዳትደነግጥ ብሎ የሚናገር መልአክ ሆኖ ታገኙታላችሁ። ኦሪት ዘፍጥረት ምዕራፍ 16 ላይ ብትፈልጉት ከአጋር ጋር ልጇን ይዛ ስትሰደድ አይዞሽ አትፍሪ ብሎ ሲያበላት ሲያጠጣት ያለ ሰው ወዶ መሰለ ሚካኤልን እንጀራ የሚለምነው አጋርን ሲያበላት ስላየቁ ነው። ዳንኤልም በትንቢቱ ላይ ተናግሯል። ከዋነኞቹ አለቆች መካከል አንዱ ሚካኤል ምን ሊያረጋይ መጣ ብሎ ሊረዳይ መጣ ብሎ። ሚካኤልን በምኑ ታውቁታላችሁ ከተባላችሁ በንግግሩ ነው የምታውቁት። ሚካኤል በንግግሩ ይታወቃል። ከእግዚአብሔር የሚያቀርብ ነገር ነው የሚናገሩ። ወደ አምላክ የሚወስድ ነገር ነው የሚናገሩ። የሚካኤል ልመናው ምኞቱም እንደሆነ ታውቃላችሁ። እዚህ ግቢ ውስጥ ካለ ሰው አንድም ሰው ገነት ሳይገባ እንዳይቀር ነው። ሚካኤል ስለኔ ስላንተ ተንበርክኮ ምህረት እስክናገኝ ድረስ እግዚአብሔር ፊት ይለምናል፣ ይጸልያል። እግዚአብሔር የሚካኤልን ጸሎት ይሰማል አይሰማም? የመልአኩን ጸሎት ይስማልን እግዚአብሔር። ዘካርያስ ምዕራፍ 1 ቁጥር 12 ላይ 70 ዓመት ሙሉ የተቆጣቸውን እስራኤላውያንን የማትምራቸው እስከ መቼ ነው? ሚካኤል እንደዚህ ነው የሚለው፣ እስከ መቼ አትምራቸው? በእውነት ቅዱስ ሚካኤል ኢትዮጵያን ማትምራት እስከ መቼ ነው ይበልን። ይህችን ሀገር ማትምራት እስከ መቼ ነው ይበል። በእውነት ይሰማዋል እግዚአብሔር አይሰማው? ሰይጣን ክፉ ሆኖ ለምኖ ከተሰማ ሚካኤል ደግ ሆኖ ለምኖ እንዴት አይሰማ? አንድም ሰው ወደ እግዚአብሔር መንግሥት ሳይገባ እንዳይቀር ነው ልመናው። ሚካኤል የዋሁ መልአክ ልመናው ይሄ ነው። እንደ ሰይጣን ክፉ አይደለም የሚያስበው። ሰይጣንን እንኳን የማያስቀይመው የዋሁ መልአክ እግዚአብሔር ይገስጽ ከማለት በላይ ክፉ ቃል ካፉ የማይወጣው ቅዱስ ሚካኤል ለኛ መዳን ነው የሚለምነው። ለኛ መዳን የሚለምኑ መላእክትን ስለሰጠን ስሙ የተመሰገነ ይሁን። ሁሉንም ነገር የሚያደርገው ቅዱስ ሚካኤልም ከማን በተገኘ ኃይል? የእግዚአብሔር ኃይል። ከራሱ ማንም ምንም ሊያደርግ የሚችል የእግዚአብሔርን ስም የተሸከመ መልአክ ስለሆነ ሰይፉን ይዞ ኃይሉን አሳይ። የእግዚአብሔር መላእክትም ሰይፍ የሚይዙት ኃጢአታችንን ከኛ ቆርጠው አስወግደው የሚጥሉልን ስለሆኑ በጣም የሚታወቁ የቅዱስ ሚካኤል ስዕሎች መካከል አንዱ በእግሮቹ ሰይጣንን ረግጦ በአንድ እጁ ሚዛን ይዞ በሌላ እጁ ደግሞ ምን ይዞ ነው የሚታየው? ሰይፍ ይዞ ነው የሚታየው። በእግዚአብሔር ኃይል ሰይጣንን እንዳሸነፈው በእግዚአብሔርም ኃይል አሁንም በተሰጠው ሰይፍ ከኛ ኃጢአትን የሚያርቀው መልአክ ቅዱስ ሚካኤል። አሁን አንዳንድ ሰዎች ምን ያሳስባቸዋል? ነገ ሚካኤል በዓል ሲከበር ሚካኤል የት ነው የሚሄደው? ቦሌ ሚካኤል ነው የሚሄደው? መርካቶ ያለው ሚካኤል ነው የካ ነው የሚሄደው ብለው የሚጨነቁ ሰዎች አሉ። መላእክት በሁሉ ቦታ የሞላ አይደሉም። በሁሉ ቦታ የሞላ ማን ነው? እግዚአብሔር ነው። ታዲያ እናንተ እዚህ ሚካኤል ሚካኤል ስትሉት እዛም ያሉት ሚካኤል ሚካኤል ሲሉት ሚካኤል እንዴት ያዳርሳል ብለው የሚጨነቁ ሰዎች አሉ። በጣም ይገርማቸዋል። እኔ ኃጢአተኛው እዚህ ጋር ቆሜ የምናገረውን ንግግር እዚህ ያላችሁ ትሰማላችሁ? አሰው እዚህ የሌሉ ሰዎች እንዲሰሙ ማድረግ ይቻላል አይቻል? በምን? እዚህ ፊት ለፊት ያሉት መቅረጫ ካሜራዎች፣ ስልኮች
ቀርጸው ዓለም ሁሉ እንዲሰማ ማድረግ ይችላሉ አይችሉም? ሰው የሰራው ካሜራ ዓለምን መድረስ ከቻለ እግዚአብሔር የሰራው ሚካኤል ዓለምን መድረስ ይችላል አይችልም? እንዴት ያለ አስተሳሰብ ነው! እንዴት መናናቅ ነው ከእግዚአብሔር ጋር! እኛ የሰራነው ቆርቆሮ እንኳን ዓለም ይደርሳል እኮ። ቅዱስ ሚካኤል ዓለምን ደርሶ መርዳት አይችልም ብሎ ማሰብ እንዴት ያለ ነገር ነው! እኔ ጎላ ሚካኤል የሚባል ቤተክርስቲያን ነው ማገለግለው። ከዕለታት አንድ ቀን እንዲሆነ አንዲት እህት ሰንበት ተማሪ መቃብር ላይ ትወድቅና ሽባ ትሆናለች። 14 ቀን እየተጠመቀች 2 ሱባኤ ጸሎት ተይዞላት በ14ኛው ቀን እንዲሆነላችሁ ተጠምቃ ስትወጣ በሰሜን በወንዶች አንቀጽ ሁላችንም ለምዶብን በየበሩ እንሳለም የለ እሷንም ተሸክመዋት ልትሳለም ዞር ስትል እንደሸክም ብርሃናዊ እጅ ታያለች። እኔ ማገለግልበት ቦታ እያስቀደስን ማለት ብርሃናዊ እጅ ታያለች። ነይ አላት። እኔ አዎ ነይ። ትደነግጥና ውሰዱኝ በር ላይ ለሷንም ይታያል። ልክ በሩ ላይ እንደሄደች ያናገራታል። ዲያቆኑ ዕጣን ያመጣልሻል እግርሽን አብሽው ትድኛለሽ ብሏት ይሄዳል። እኛ እያስቀደስን ነው። እግዚኦታ እያለ ዲያቆኑ ይሄድና ንፍቅ ዲያቆኑ የዕጣን አንኳሮች ከሙዳይ ውስጥ ይሰጣታል። እግሯን አበሰችው። አፍታም አልቆየች እግሯ ተፈታ። እኛ እግዚኦታ ስንል እናቷና እሷ እልልታ ያሰሙ ነበር። ቅመሱት በሏቸው። ቅመሱትና ቼክ አድርጉት። ተኛ ሚቆም ስትዘረጋ ሚዘረጋ ማረኝ ስትል ማረው ሚል በጣም የሚወድህ መልአክ አለ። ነዋ ሚካኤል ሚካኤል መልአክክሙ ነዋ ሚካኤል መልአክክሙ። አብረን እንጠራዋለን ይህንን መልአክ። ከብዙ ነገር ያው የጠበቃችሁ ከአደጋ ከቀትር ጋር የጠበቃችሁ ስንት መንገዳችሁን የሞታችሁን ደብዳቤ ልክ እንደ ባይራን በሹመት የቀየረላችሁ ጠላቶቻችሁን ያስታገሰላችሁ የተቆፈረውን ጉድጓድ የደፈነላችሁ መልአክ ነውና እንዲህ አለ፣ ቅዱስ ሚካኤል አለ። በደንብ ብላችሁ ጥሩት። እኔ አንተ ባሪያ ርቦኝ በጎቼ ደግሞ ጠግበዋልና ከጌታው ቤት እንጀራ በልቼ ልግባ በልጠብቅልኝ ብሎት ሰጥቶት ሄደ። ለማን አደራ ይጠብቃል እኮ ቅዱስ ሚካኤል። ጠብቅ ብሎት ሄደ። ለማን በደንብ ጥሩት። ዲያብሎስ እኮ ስለሚፈራው ነው። ለማን ለቅዱስ ሚካኤል እና ሰናይ ለሰብ ወተአዛዚ ለሕዝብ ወውቱ ሩቅ መዓት ወብዛ ምሕረት ሚካኤል ውቱ ለሰው መልካም። ለሲ ሚካኤል ለሰው መልካም በሉ፣ ለሕዝብም ታዛዥ። ሚካኤል በጣም መልካም የዋ መልአክ ነው። ይድረስላችሁ እና ወደ ጌታው ቤት ሲሄድ ጌታው በዙፋኑ ላይ ተቀምጧል። ልጁ ግን ባዶ እጁ መጣ። ወይኔ አዛኝቷን ጠርቶ ጉድ ሰራኝ፣ በጎቼን በሽፍታ አስበላብኝ ወይኔ አለ። ኮራ ብሎ ከፊቱ ቆመና ተሜ እንዲህ አለው፣ ጌታው በጎቼን ለሰው አልሰጠውብህም እና ለማን ነው የሰጠህብኝ ሲለው፣ እኔማ እንጀራ ልበላ ቢርበኝ ለሚካኤል ነው የሰጠሁት አለው። ለማን እንደው እግዚአብሔር ግን ደግነቱ እንደው ለሰው ቢሰጠን አሳልፈው ምን እንሆን ነበር? ውድቀታችሁን ለሚፈልጉ ሰዎች ቢሰጣችሁ፣ እኛን የሰጠን ለሚካኤል ነው። ይኸውላችሁ እስመ ለመላእክቱ የዝዞ መንት ያቀ መላእክቱን ስላንተ ያዛቸዋል። ስለኔ በሉስ መላእክት ይታዘዛሉ። የሚታዘዙት ደግሞ በመንገድ የተቀመጠው እንቅፋት ጠልፎ እንዳይጥል ሚካኤል በመንገድ እየቀደመ እንቅፋት ያነሳላል። አመስግነው ለዚህ መልአክ ለቅዱስ ሚካኤል። በመንገድ ይጠብቁ ዘንድ መላእክቴን በፊት ልካለሁ። እግር በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በእጆቻቸው ያነሱን መላእክት እኮ እግዚአብሔር የሚያስጠብቀን በማን ነው? በመላእክቱ። ለሰው አልሰጠውብህም ለሚካኤል ሲለው ጌታው ደስ አለው። እየሰማችሁ ነው? ሚካኤልንም አውቀዋለሁ። አታውቁትም? አልደረሰላችሁ? ሚካኤልን አታውቁትም? እና እንጀራ ስጡት ይብላ፣ ውሃ ስጡት ይጠጣ። በላ ጠጣ ጥግብ አለ። ለካ በሚካኤል እንጀራ ይበላል። ሚካኤል የምትበሉትን እንጀራ ይስጣችሁ። ለእስራኤል መናን ያወረደ ታላቁ መልአክ የእስራኤል መጋቢ ቅዱስ መጋቢ ብሎ ቅዱስ ሚካኤል የምትበሉትን እንጀራ የማይሸግት በእውነቴ ነው የምትበሉትን እንጀራ እግዚአብሔር ይስጣችሁ። ቅዱስ ሚካኤል የምር አጋዥ ነው። እኔ ፐርሰናሊ በጣም ወዶ ቅዱስ ሚካኤል በጣም የተወደደ ተዋጊ፣ አጋንንትን ያዋረደ ሰው ዘንዶውን የተጣለ ያ ውዳቂ የሆነው ሰይጣን ደግሞ ምናልባት እንግዲህ የሚውጠውን ፈልጎ ያጃባል ብሎ የለ ጴጥሮስ። አሁን ባለ ህይወታችሁ ውስጥም ደግሞ የታላቅ መልአክ እናንተን ያግዛል ያግዛልና
ቅዱስ ሚካኤል በጣም የተወደደ መልአክ ነው። ሁላችሁንም በሃይማኖት ጸንታችሁ ከምትጸልዩበት ከምትወድቁበት ጉድጓድ ሁሉ ቅዱስ ሚካኤል በክንፈ ረድኤቱ አቅፎ ያወጣችሁ። ቅዱስ ሚካኤል ያልረዳው ሰማዕት፣ ቅዱስ ሚካኤል ያልረዳው መነኩሴ፣ ቅዱስ ሚካኤል ያልረዳው ነቢይ፣ ቅዱስ ሚካኤል ያልረዳው ሐዋርያ የለም። የጽድቅ ሁሉ አበጋዝ ነው። ሁላችሁም ገድሉ ድርሳኑን ከቤታችሁ አድርጋችሁ እመኑ። እሱንም ሚካኤል ሚካኤል ካላችሁት ፈጥኖ ይደርስላችኋል። ባሕር ቢያሻግር እሱ፣ መና ቢያወርድ እሱ፣ ቅዱስ ጴጥሮስ ቢታሰር ያወጣው እሱ፣ አቡነ ተክለ ሃይማኖት ውሃ ሞልቶባቸው ውሃ ሊሻገሩ ስትሉ ማን ያሻግርሃል ሲሏቸው አይ እግዚአብሔር ያውቃል ሲሉ ቅዱስ ሚካኤል መጣና ተከተለ ይዞ እርመድ እያለ በውሃ ላይ ሲጀምር አቡነ ተክለ ሃይማኖት ይከተሉ ነበር። እና ቅዱስ ሚካኤል የረሃብ ጊዜ ስንቅ አቀባይ ነው። ሲታሰሩ ጠያቂ ነው። ሲታመሙ ፈዋሽ ነው። ውሃ ሲሞላ አሻጋሪ ነው። ቅዱስ ሚካኤል ከጉድጓድም የሚያወጣ ነው። ፈጽማችሁ መኑ። ሚካኤል ለኔ አባቴ ነው፣ ጠባቄ ነው፣ አሳዳጌ ነው፣ አቤ አጥጬ ነው፣ ጓደኜ፣ አባቴ፣ አማካሬ ነው። ሚካኤል ለኔ ጠበቃዬ ነው፣ አማላጄ ነው፣ ባለሁበት ሁሉ የሚኖርልኝ፣ ጠላቶቼ ከእግሮቼ በታች የሚጥልልኝ ነው። ሚካኤል ለኔ ወዳጄ ነው፣ በቤተ መቅደሱ ከልጅነት ጀምሮ ያሳደገኝ፣ ደሞን በጸጋ ሞልቶ ባውደ ምሕረቱ ያቆመኝ ነው። ቅዱስ ሚካኤል ለኔ ሁል ጊዜ ስጠራው አብሮኝ ያለ ለዘወትር እንኳ የማይለየኝ የዘላለም ጠባቄ ነው። ይህን ታላቅ መልአክ ለሰጠን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን።